ሰላም ጤና ይስጥልን። ዛሬ የምንጓዘው ወደ ካርታ ሳይሆን ወደ ጥፋት ነው። ወደ ሳይንስ ሳይሆን ወደ ተረት የሚመስሉ እውነታዎች። አትላንቲክ ውቅያኖስ ላይ አንድ ስፍራ አለ። መርከብን የሚያሰምጥ፣ አውሮፕላኖችን እንደ ጭስ የሚያጠፋ፣ ሰዓት የሚቆጥሩ ኮምፓሶችን አቅጣጫ የሚስቱበት። አዎ፣ ስለ ቤርሙዳ ትራያንግል እናወራለን። ይህ ቦታ ለምን የሰው ልጅ መቃብር ሆነ? እስከ ዛሬ ድረስ ስንት ነፍሳትን በላ? ሳይንቲስቶችስ ለምን ተሸነፉ? ሁሉንም በዝርዝር እናያለን። በአትላንቲክ ውቅያኖስ ላይ የተዘረጋው የአስፈሪ ሶስት ማዕዘን የሰው ልጆችን ሳይንስና እውቀት የተፈታተነ የሞት ቀጠና ቤርሙዳ ትራያንግል ባለፈው 100 ዓመታት ውስጥ ከ75 በላይ አውሮፕላኖችና ከ100 በላይ ግዙፍ መርከቦች እዚህ ቀጠና ውስጥ እንደ ጉንበነው ጠፍተዋል። የሚገርመው ግን የጠፉት መርከቦችም ሆነ አውሮፕላኖች ስብርባሪ እንኳን ተገኝተው አያውቅም። ለመሆኑ ይህ ቦታ ምንድን ነው? የተረገመ ወጥመድ ወይስ የተፈጥሮ እንቆቅልሽ? ሳይንሱ መልስ ባጣባቸው ቦታዎች ሁሉ በተረቶች ይተካሉ። አንዳንዶች የጠፋችው አትላንቲክ ከተማ ከባህር ስር ሆና ኃይል ስለምታመነጭ ነው ይላሉ። ሌሎች ደግሞ ከሌላ ዓለም የሚመጡ ፍጥሯን ሰዎችን የሚወስዱበት በር ነው ብለው ያምናሉ። እውነቱ ግን አሁንም በውቅያኖሱ ጥልቀት ውስጥ ተቀብሮ ይገኛል። በአትላንቲክ ውቅያኖስ እምብርት ላይ በፍሎሪዳ በፖርቶሪኮ እና በቤርሙዳ ደሴቶች መካከል የተዘረጋ አንድ የማይታይ አፍ አለ። ይህ ቦታ ላለፉት 100 ዘመናት የሰዎች ልጆችን ቅስም የሰበረ፣ ሳይንቲስቶችን ግራ ያጋባ የታሪክ መዛግብት በደም የጻፈ የውቅያኖስ ሲኦል ነው። በአትላንቲክ ውቅያኖስ እምብርት ላይ በፍሎሪዳ በፖርቶሪኮ እና በቤርሙዳ ደሴቶች መካከል የተዘረጋ አንድ የማይታይ አፍ አለ። ይህ ቦታ ላለፉት 100 ዘመናት የሰዎች ልጆችን ቅስም የሰበረ፣ ሳይንቲስቶችን ግራ ያጋባ የታሪክ መዛግብት በደንብ የጻፈ የውቅያኖስ ሲኦል ነው። ግን ጥልቁ ቤርሙዳ እንዴት መርከቦችንና ፕሌኖችን ቅንጣት ሳይቀር ሙሉ በሙሉ ሊወስድ ቻለ? ይህ ቦታ ትላንት የተገኘ አይደለም። ገና የሰው ልጅ ባህርን ማቋረጥ ሲጀምር ነው እርግማኑ የታወቀው። የ1942ቱ ድንጋጤ ክሪስቶፈር ኮሎምበስ አሜሪካን ፍለጋ ሲጓዝ በዚህ ቀጠና ሲያልፍ ሰማዩ በእሳት ተቃጠለ። ባህሩ ሞገድ እንዳውሬ ጮኸ። ኮምፓሶችም አበዱ ብሎ ተመዝግበዋል። የስሙ አመጣጥ ቤርሙዳ የሚለው ስም የተሰጠው ስፔናዊው ጁዋን ዲ ቤርሙዴዝ ሲሆን መርከበኞች ግን ቦታውን የሰይጣን ደሴት ወይም አይዝልስ ኦፍ ደቭል ብለውታል። ምክንያቱም የደሴቱ አካባቢ የሚሰማው ድምፅ የሰው ሳይሆን የጭራቅ ምስል ስለነበረ ነው። የበረራ ቁጥር 19 ወይም ፍላይት 19 በ1945 የጦር አውሮፕላኖችን በስልጠና ላይ ያሉ ጠፉ። መሪያቸው የት እንዳለን አናውቅም፣ ውሃው ነጭ ሆኗል የሚል አስፈሪ መልእክት አስተላለፈ። እነሱን ለመፈለግ የተላከው 13 ሰራተኞችን የያዘው ግዙፍ አውሮፕላን አብሮ ደብዛው ጠፋ። አንድ ቀን ውስጥ 27 ሰዎችና 6 አውሮፕላኖች በባህሩ ተበሉ። ዩኤስኤስ ሳይክሎፕስ በ1918 ዓ.ም 309 ሰራተኞችን የያዘ ግዙፍ የጦር መርከብ ያለምንም የጭንቀት ጥሪ ጠፋ። ስታር ታይገር በ1948 መርከብና አውሮፕላን ድብልቅ የሆነው የአውሮፕላን በጠራራ ፀሐይ ተሰወረ። የቤርሙዳ ስም መጥፎ ዝና ማትረፍ የጀመረው ገና በ15ኛው ክፍለ ዘመን ነበር። ታዋቂው ተጓዥ ክሪስቶፈር ኮሎምበስ በ1492 በዚህ ቀጠና ሲያልፍ ኮምፓሶች ስራ ቆሙ፣ ከሰማዩ የሚወድቅ ኳስ አየሁ ብሎ በድንጋጤ ተመዝግቧል። ከዚህ ጊዜ ጀምሮ አካባቢው የሰይጣን ትራያንግል እየተባለ መጠራት ጀመረ። ይህ ቦታ መርከቦችን የሚበላ እንጂ የሚበልስ አይደለም። ካለፉት 100 ዓመታት ወዲህ ብቻ ከ1000 በላይ የሰው ህይወትን በዚህ ቀጠና ውስጥ እንደ ጉንበኖ ጠፍቷል። ከ75 በላይ አውሮፕላኖችና በመቶ የሚቆጠሩ ግዙፍ መርከቦች ፍጻሜያቸው እዚህ ሆኗል። ተፈጥሮ ወይስ ተአምር? ብዙዎች ለዚህ ክስተት የተለያየ ምክንያቶች ይሰጣሉ። ሳይንቲስቶች ከባህር ወለል ስር የሚገኘው ሜቴን ጋዝ ፈንድቶ መርከቦችን ሊያሰምጥ እንደሚችል ይናገራሉ። ሌሎች ደግሞ ሮግ ዌቭስ የሚባል ድንገተኛ ግዙፍ ማዕበል መርከቦችን እንደሚያሰምጥ ይገመታል። መግነጢሳዊ መስኩስ በዚህ ስፍራ ኮምፓስ ከእውነተኛ ይልቅ መግነጢሳዊ ሰሜን ብቻ እንደሚያሳይ ይናገራሉ። ይህ ቢሆን ቤርሙዳ ትራያንግል መርከቦች የሚያልፉበት ስራ የሚበዛበት መስመር ነው። አብዛኞች በሰላም ያልፋሉ፣
ነገር ግን አልፎ አልፎ የሚከሰተው ያልተብራራ መጥፋቶች ዓለምን ማስገረማቸውን ቀጥለዋል። ምናልባት የሰው ልጅ ሁሉንም የተፈጥሮ ምስጢሮች እንዲያውቅ አልተፈቀደለትም ይሆናል። ታህሳስ 5 በ1945 ዓ.ም ሰማዩ ጥርት ያለ ነው። 5 የጦር አውሮፕላኖች ከፍሎሪዳ የባህር ኃይል ጣቢያ ተነስተው 14 ወጣት ወታደሮች ብርቱ ክንዶች፣ ዘመናዊ ኮምፓሶችን ጉዟቸው ለልምምር ነበር። ፍጻሜያቸው ግን ለዘላለም ተረት መሆን ሆነ። ከቀኑ 9 ሰዓት ከ40 ደቂቃ በድንገት የሬዲዮ ግንኙነት መቋረጥ ጀመረ። መሪያቸው ሻለቃ ቻርልስ ታይለር ድምፁ ተንቀጠቀጠ። እየሆነ ያለው ነገር አይገባኝም። ኮምፓሶቹ አብደዋል። የት እንዳለን አናውቅም። ባህሩም እየተለየ ነው። ውሃው ሙሉ በሙሉ ነጭ ሆኗል ሲል ተናገረ። ይህ የመጨረሻ ቃላቸው ነበር። ከዚህ በኋላ ሰማይ ሆነ ባህሩ አጣቸው። 5 አውሮፕላኖች ከነነፍሳቸው እንደ ጉንበን ነው ጠፉ። ታሪኩ በዚህ አያበቃም። የጠፉት 14 ወታደሮችን ለመፈለግ 13 አባላትን የያዙ ግዙፍ ቢቢኤም ማትሬር አውሮፕላን ወዲያውኑ ተላከ። ነገር ግን የሚገርመው ነገር ፈላጊው ራሱ ተፈለገ። ያ ግዙፍ አውሮፕላን ልክ የቤርሙዳ ቀጠና ውስጥ እንደገባ ምንም አይነት የጭንቀት ጥሪ ሳንሰማ ጥልም ብሎ ቀረ። ዓለም ደነገጠች። ሳይንቲስቶቻችን እኛ እናውቃለን አሉ። የባህር ስር ጋዝ ነው አሉ። መግነጢሳዊ ኃይል ነው። ነገር ግን ይህንን ለማረጋገጥ ካሜራና ዘመናዊ መሳሪያ ይዘው ወደ ስርጡ የገቡ ሳይንቲስቶችና ጀብደኞች ጋዜጠኞች መመለሻ መንገዳቸውን አጡት። አንዱ ሳይንቲስት ከመጥፋቱ በፊት እንዲህ ብሎ ነበር። እዚህ ቦታ ሕግ የለም። እዚህ ቦታ ሰዓት የለም። እዚህ ቦታ ሞት ብቻ ነው ያለው። ዛሬም ድረስ በቤርሙዳ ስር ያሉ መርከቦች፣ አውሮፕላኖች የብረት መቃብር ሆነው ቀርተዋል። አንዳንድ ሰዎች እዚህ ቦታ ሌላ ዓለም አለ ይላሉ። ሌሎች ደግሞ የሰይጣን መጫወቻ ነው ይላሉ። ዛሬም ድረስ በቤርሙዳ ላይ ስትበር ወይም መርከብ ስትጓዝ ልብህ ይመታል። ኮምፓሶች ይዋልላሉ። ምክንያቱም ያ ቦታ የሰው ልጅ እንዲቆጣጠር የተፈቀደለት አይደለም። ቤርሙዳ ማለት ለሳይንስ ጥያቄ፣ ለሰዎች ልጅ ፍርሃትን፣ ለባህር ደግሞ ሲሳይ ነው። ቤርሙዳ ትራያንግል ዛሬም ድረስ እንደ ክፍት መቃብር አፉን ከፍቶ ይጠብቃል። ቴክኖሎጂ ቢራቀቅም ሳተላይት ዓለምን ቢቆጣጠርም የዚህ ቦታ ሚስጥር ግን ማንም ሊደርስበት አልቻለም። ምናልባት ፈጣሪ ለሰው ልጅ የማትደርሱበት ቦታ አለ ብሎ የሰጠን ትልቅ ትምህርት ሳይሆን አይቀርም። ወደዚህ ሄዱ አልተመለሱም። የተመለሱም ደግሞ ምንም አላዩም። ሚስጥሩ ከባህሩ ጥልቀት ጋር ተቀብሮ ይኖራል። እስከ ዛሬ ድረስ ለቤርሙዳ ትራያንግል ጥፋቶች ይህ ነው የሚባል ቁርጥ ያለ ምላሽ አልተገኘም። ውቅያኖሱ ሚስጥሩ እንደያዘ ነው። እናንተስ ምን ይመስላችኋል? ይህ ቦታ የተረገመ ነው ወይስ ሳይንሳዊ ምክንያት አለው? ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ የትኛው ሚስጥራዊ ቦታ እንድንመለከት ትፈልጋላችሁ? ኮሜንት ላይ አስፍሩልን።